የሚያወራው ወሬ ልክ ህዝብ እንደተሰበሰበ አዳራሽ ሙሉ ህዝብ እንዳለ ተመልከቱ ወደዚህ ዞር ሲል ተመልከቱ ወደዚህ ደግሞ ዞር ሲል ማንንም ሰው የለም ይሄ የሚያመለክተው ምንድነው ብርሃኑ ጁላ አሁን ያለበት ሁኔታ ከዚህ ቪዲዮ ተነስቼ ትክክል አይደለም ጤንነቱ ትክክል አይደለም የሚያወራቸው ወሬዎች አብዛኛው ቦታ ላይ ብርሃኑ ጁላን እኮ የምናቀው ንግግሩ በራሱ ሞራሉ የነበረው ሞራል የሚገርም ሞራል ነው ለምሳሌ ይሄን ቪዲዮ ተመልከቱት እስቲ የንግግሩን ሞራል ተመልከቱ እዚህ ላይ አንደኛ የጁንታው ጥያቄ ኢፍታዊ ነው ሁለተኛ ጥያቄውም የራሱን ጥያቄ ለማሟላት ከርሱን ለማሟላት የሄደበት መንገድ ፍጹም ኢፍታዊ ነው ይሄ ጀግንነት ይጨምራል ከጋምቤላና ከዲማ የደቡብ ሰዎች ታውቃላችሁ ከጋምቤላና ከዲማ ገስግሰን ወደ ግንባር መስመር ስንገባ 700 ኪሎ ሜትር ነው ሙሉ አቅም ይዘን ማለት ነው ከሞያሌ ነው የተነሳው የደቡብ እዝ ጫፍ ከጎዴና ከኤልከሬ ነው የተነሳው የምስራቅ እዝ ጫፍ በአንድ ሳምንት ውስጥ 150 200 ኮንቮይ መግበን አጓጉዘን ሞቢላይዝ አድርገን ባጭር ቀን ወደ ጦርነት ቀጠና መግባት ከዚህ በፊት የተደረገ አይመስልም ተመልከቱት ይሄ ሞራል አዳራሽ ሙሉ ያስጨበጨበ ሞራል በጣም የሚገርም ሞራል ነበር እዚህኛው ቪዲዮ ላይ ተመልከቱ ይሄ ሁሉ ሚዲያ በመጣበት ሰዓት ላይ ብርሃኑ ጁላ የሚሰጠው የሚገርም ነገር ነው ተመልከቱ የሚዲያውን ብዛት እነዚህ በቀይ ያደረኩበት በአጠቃላይ የነበሩ ሚዲያዎች ናቸው ታዲያ የአንዲት ሀገር ኢታማዦር ሹም አሬቨር ወይንም ጄኔራል አሁን ባለ ሁኔታ ላይ ትልቅ መረጃ ሊሰጥ ትልቅ ነገር ሊያወራ ሲመጣ በሁለት ሚዲያ ብቻ እንዲተላለፍ የተደረገው ለምንድነው አስተዋይ ይጠይቃል ቀጥሎ የሚያስተውል ሰው በፊት የዚህ ሰውዬ አወራር እንዴት ነበር ሞራሉ እንዴት ነበር ሐሳብ ሲሰጥ እንዴት ነበር ስለ መከላከያው ሲያወራ እንዴት ነበር ይሄንን ይጠይቃል ብርሃኑ ጁላን የሚያቀሰው በሚዲያ ያ ሞራል የት ይሄ ሁሉ ሚዲያ ለምን አልመጣም የሚያወራው ነገር ለምን ይደጋገማል ልክ ብዙ ህዝብ እንደተሰበሰበ መግለጫ መስጠት ለምን አስፈለገ መከላከያ ውስጥ የሆነ ነገር አይታያችሁም ብርሃኑ ጁላ ምን ይላል መንግስታችን ውጡ ካለ ወጥተናል መንግስታችንም አሁን እንደዚህ አርጉ ካለ ጥሩ ነው ለመንግስት እንደዚህ ማለት ጥሩ ነው ነገር ግን መከላከያ ራሱን የቻለ ሌላ አቅም አለው መንግስት እንዲያርግ ብቻ ስላለው አይደለም የሀገር ኃላፊነት የሚባል አለበት መከላከያ የየሀገሩ ዲዛይን ሲደረግ ከፓርቲም ከምናምንም ከሚመጣ በላይ አቅም አለው ፓወር አለው ግብጽ እንደዛ በታመሰችበት ሰዓት ላይ መከላከያው ነው ሀገሪቱን ቀጥ አርጎ ይዞ ሀገሪቱን ዛሬ ላለችበት ነገር ያበቃት የኛ መከላከያ ደግሞ በተቃራኒ አገር ሲፈርስ አብሮ ያፈርሳል ይመስለኛል አሁን ላይ መከላከያው በጥቂት ብዙ ሰዎች የባነኑ ይመስለኛል ምክንያቱም ትልልቅ ጄኔራሎች በፊት ላይ በኩራት ይናገሩ የነበሩ ጄኔራሎች አንዳንዶቹ ዛሬ ተማርከው ለብዙዎቹ ትምርት እየሰጡ ለብዙዎቹ በቃ በጣም ለብዙዎቹ ትምርት እየሰጡ ነው የምዕራብስ ነው ምናምን ይሄ በመሰለ የምትመለከቱት አሁን ተማርኳል በብዙ በጣም ብዙ ሰዎችን ምን አድርጓል አስተምሯል ይሄኛው ደግሞ በጣም የሚያሳዝን ነው እውነት ነው ቀድሞ ሲናገር ምንድነው ያለው ቆይ መጀመሪያ ከራሱ ስሙትና እኔ ልቀጥላችሁ እንደዚህ ነው ያለው ስሙት መነሻ የለው እኔ ኮሎኔል ነኝ አይደለም ከኔ ጋር እኩል ኮሎኔል የሆነ ሰው አለ 4-5 ህንጻ ነው የሰራው 4-5 ህንጻ የሰራ እኔ 4-5 ቦታ ሽራሮ አክሱም ሽሬ ሀውዜን ውቅሮ ቤት የሰራ ከኔ ጋር ያለ አቃለሁ ህንጻ የሰራ እኔ ግን
ልጆቼን አንድ ሱሪ ከገዛው ለሚቀጥለው ደግሞ ጠብቄ ለአንደኛው ሸሚዝ እገዛለሁ። ከእጅ ወዳፍ ነው። ሌላ ምንም ማለት አይደለም። የዘረፉትን ገንዘብ የዘረፉትን ሀብት ሌላውን አስወግደው ሌላውን ግብዓተ መሬት ወደ መሬት አስገብተው እነሱ ቁጭ ብለው ተንደላቀው ነው ማለት ነው። የህወሓት ከፍተኛ አመራሮች ናቸው ይሄ ሚና የተጫወቱ ያሉት ማለት ነው። እነሱም ዘርፈዋል፣ ከነሱ በታችም ያለው ዘርፈዋል። ይሄን በደል እንዲፈጽሙ ያነሳሳቸው በቃ ሌብነቱን የሰረቁትን ለመብላት ተንደላቀው ሊበሉ ነው። እንደሰማችሁት ነው እንግዲህ ይሄ ጄኔራል በፊት በጄኔራሎቹ እንደዚህ ያላቸው እኔ ግን ለልጄ ልብስ መቀየረው የለም ማለት መጨረሻ ላይ ግን ተማረከ። ሲማረክ ደግሞ ይሄንን ያወራው ስሙት። አልኩ ቅድም ስሜት አለን የገፋፋን አለን። ያው ከግዳጅ ላይ ነው የጠየቁኝ ዳገራ አካባቢ ተናግሬያለሁ። መናገሬ ያው ላይ ሆኜ ሳየው ስንት ድሃ ኮርኔልም አለ ምንም የለኝ። በዛ ጊዜ ግን ያው ስሜቱ የገፋፋኝ በወቅቱ አልተናገርኩም ማለት ተናግሬያለሁ። አሁን ግን ቢያሳስበው ባልናገር ይሻል ነበር ነው ወንድሜ። ምንም በጣም ነው የሚያሳዝነው። እንደዚህ አይነት ሞራል እንደዚህ አይነት የሞራል ኪሳራ እንዲደርስባቸው ያደረገው እንግዲህ መንግስትና የመንግስት ሽመኞች ናቸው። እና የሆነ ቦታ ላይ ስተት አለ ምላችሁ ለዚህ ነው። ስለዚህ የብርሃኑ ጁላ ቪዲዮ ሆን ተብሎ በግዳጅ በመገደድ ውስጥ ሆኖ ሐሳብ እንዲያስተላልፍ ተገዱ። በቃ ባጭሩ ተገዶ ያስተላልፈው ነው። ለዚህም ምስክሩ የሚያወራው ወሬ በደንብ ስሙት። ሙሉም ማሳየት አልችልም ኮፒራይት አለው። ሁለተኛ የአንዳንዱ ሚዲያ ለምን አልመጣም? ለምንድነው ሚዲያው ያልተጋበዘው? ሚዲያ በሌለበት እንዴት የአንድ ሀገር ኢታማዦር ሹም ወይንም እንዴት የአንድ ሀገር ጄኔራል ዝም ብሎ አይነት መግለጫ ይሰጣል? ትልቅ መግለጫ እኮ ነው። ለምን? ስለዚህ ብርሃኑ ጁላ አሁን ያለው የመከላከያው ሁኔታ አሁን ያለችበት የሀገሪቱ ሁኔታ መንግስትም እያደረሰበት ያለው ጫና ወይንም መንግስት ሌላ ዓላማ ይዞ ይመስለኛል የብልጽግና የነ አብይ ማሳሰቢያ ሌላ ነገር ውስጥ ስላሉ በጣም ድብልቅልቅልቅልቅ ያሉ ነገሮች መሐከላቸው ላይ አለ። ለዚህም ነው ሰራዊቱ በአሁን ሰዓት ላይ በሙሉ ልብ የሚመራው ሰው እያገኘ አይደለም። የተማረኩትን ያሳዩአቸዋል። እነባጫ ፎቶሾፕ ነው ሲሏቸው የተማረኩ ሰዎች በጣም ያዝናሉ። መካድ ያሳዝናል። ይሄንን የሚመለከቱ ብዙ ሰዎች ለምን ብለን እንሄዳለን ይላሉ። መከላከያ ውስጥ ያሉ ሰዎች ያያሉ በስልክ እያንዳንዱ ነው ያሉ የሚያቋቸው ጓደኞቻቸው ናቸው የተማረኩት። ሲያዩ ይፈራሉ። አሃ ከመኖር መሰንበት ይላሉ። የውጭው ጫና ለምንድነው ይሄን ያህል ጫና ያመጣው? ውጭው እኔ እናንተ ከምናስበው በላይ የሚያውቁት ነገር አለ። ድብና አድርገው የሚያውቁት ነገር አለ። እነሱ ሁሉ ጊዜ ከኢንተረስታቸው ጋር ነው የሚቆሙት። ስለዚህ እውነታው ይሄንን ይመስላል። ከጭፍን ጥላቻ እንውጣ፣ ከጭፍንም ድጋፍ እንውጣና እውነት ላይ እንቁ። እውነት አርነት ያወጣናል። ለምን ብለን እንጠይቅ። ስለዚህ መነሻ ሐሳቤ የብርሃኑ ጁላ ቪዲዮ ሙሉ ለሙሉ በግዳጅ ውስጥ ሆኖ በጭንቀት ውስጥ ሆኖ ያላመነበትን ነገር ያስተላለፈበት መልእክት እንጂ ብርሃኑ ጁላ እንዲህ አይነት ሞራል አልነበረው። የብርሃኑ ጁላ ሞራል ማለት ሌላ ራሱን የቻለ ክፍለ ጦር በሉት። ገና ሲያወራ ሞራሉ የሆነ ክፍለ ጦር በሉት። ያ ነገር ግን የለም። በጣም ያሳዝናል። ስለዚህ እውነቱ ይሄን ይመስላል። ስለሰማችሁኝ አመሰግናለሁ።